ብርጋዴር ጄኔራሉ እስራኤል ሌሊቱን የፈጸመችው ጥቃት በአሜሪካ ድጋፍ መሆኑን በመግለጽ ሁሉም የእጃቸውን ያገኛሉ ብለዋል። ሰላም ጤና ይስጥልኝ፣ እንደምን ቆያችሁ? የዕለቱን መረጃ ይዤላችሁ መጥቻለሁ። ከመረጃዎቹ ጋር ሐሰን ሁሴን ነኝ። አብራችሁን ቆዩ። እስራኤል የምትጸጸትበትን የአጸፋ ምላሽ እናደርጋለን ብለዋል የኢራን አብዮታዊ ዘብ። ኢራን በእስራኤል ግዛት ላይ የምትሰነዝረው የአጸፋ ምላሽ ከባድ ሊሆን እንደሚችል የኢራን አብዮታዊ ዘብ አስጠንቅቋል። ኢራን የደረሰባት ጥቃት ተከትሎ የሀገሪቱ መሪ አያቶላ ሰይድ አሊ ካሚኒ ያስተላለፉት መልእክት ተከትሎም የኢራን አብዮታዊ ዘብ ማስጠንቀቂያውን አውጥቷል። አያቶላ በመልእክታቸው ኢራን የአጸፋ ምላሿ ከባድና እስራኤልን የሚያጸጽት ይሆናል ሲሉ ተናግሯል። ይህ ንግግር ተከትሎ የኢራን አብዮታዊ ዘብ ለእስራኤል አስከፊ ምላሽ በመስጠት በፈጸመችው ጥቃት እንድትጸጸት ያደርጋል ማለቱ የኢራን ዜና አገልግሎት ዘግቧል። የኢራን አብዮታዊ ዘብ ቃል አቀባይ ብርጋዴር ጄኔራል አቡል ፋዘል ሽካርቺ ኢራን ከባድ አጸፋዊ ምላሽ እርምጃ እንደምትወስድ ተናግሯል። ብርጋዴር ጄኔራሉ እስራኤል ሌሊቱን የፈጸመችው ጥቃት በአሜሪካ ድጋፍ መሆኑን በመግለጽ ሁሉም የእጃቸው ያገኛሉ ነው ያሉት። የእስራኤል ጦር በኢራን የተለያዩ አካባቢዎች የኒኩሌር ኢላማዎችን ጨምሮም ከ10 በላይ የሚሆኑ ወታደራዊ ኢላማዎችን መምታቷን ይፋ አድርጓል። እስራኤል በኢራን የፈጸመችው የአየር ጥቃት ተከትሎም ኢራን ከ100 በላይ ሰው አልባ አውሮፕላኖችን ወደ እስራኤል ማስወንጨፏ የእስራኤል መከላከያ ሰራዊት አስታውቋል። በእስራኤል ጥቃት ኢራን ያጣቻቸው ቁልፍ ሰዎች እነማን ናቸው? ምንና ማን እንደተጎዳ የሚገልጹ መረጃዎች አሁንም እየወጡ ይገኛሉ። የእስራኤል ጦር በኢራን የተለያዩ አካባቢዎች የኒኩሌር ኢላማዎችን ጨምሮ ከ10 በላይ የሚሆኑ ወታደራዊ ኢላማዎች መምታቱ ይፋ አድርጓል። ጥቃት ከተሰነዘረባቸው ቦታዎች መካከል በሀገሪቱ መሃል የሚገኘው ናታንዝ የኢራን ዋና የዩራኒየም ማበልጸጊያ ተቋም ይገኝበታል። የኢራን መንግስት ቴሌቪዥን በተደጋጋሚ እንዳሳየው ይህ ተቋም በጥቃቱ ስለመመታቱ ምስሎችን አስደግፎ አሳይቷል። በእርግጥ ይህ ተቋም የዩራኒየም ጋዝን ለማበልጸግ የሚያገለግሉ መሳሪያዎችን የሚሰሩበት በመሆኑም ከመሬት በታች የተገነባ ነው። ይሁን እንጂ ይህ ተቋም ከጥቃቱ አለመትረፉ የእስራኤል ጥቃት እጅግ ከባድ እንደነበረ ማሳያ ነው ይላሉ ባለሙያዎች። ይህ ሆኖ ግን የእስራኤል ጥቃት ምን ያህል ነው የሚለው በዝርዝር አልታወቀም። የኒውዮርክ ታይምስ ጋዜጣ በቴህራን ዙሪያ ቢያንስ 6 ወታደራዊ ካምፖች እንዲሁም የወታደራዊ አዛዦችን መኖሪያ ቤቶች መመታታቸውን አስነብቧል። እንዲሁም በርካታ የመኖሪያ ህንፃዎችን መጎዳታቸውን የኢራን ከፍተኛ ባለስልጣናት በመጥቀስ ዘግቧል። ይህ መረጃ የሚያጠናክረው ደግሞ የኢራን ጦር ኃይሎች መሪዎች መገደላቸው የኢራን መንግስት ማረጋገጡ ነው። የኢራን አብዮታዊ ዘብ ዋና አዛዥ ሁሴን ሳላሚ፣ የኢራን ጦር ኢታማዦር ሹም ሜጀር ጄኔራል መሐመድ ባገሪ በዚህ ጥቃት መገደላቸው እየተዘገበ ነው። ቢያንስ 2 የኒኩሌር ሳይንቲስቶችም በዚህ ጥቃት እንደተገደሉ እየተገለጸም ነው። የኢራን የአቶሚክ ኢነርጂ ድርጅት የቀድሞ መሪ ፌሪዶን አባሲና ቴህራን የሚገኘው ኢስላሚክ አዛድ ዩኒቨርሲቲ ፕሬዝዳንት መሐመድ መህዲ ቴህራቺ እንዲሁ መገደላቸው የመንግስት ቲቪ ገልጿል።